ለኛ ብለሽ ምትሰሪ ነው እንደሚመስልሽ? ይቅርታ የኔም ቤት ማጣትና ድህነት አንቺ ፊት አቆመኝ እንጂ እኔም ክብር ያለኝ ሴት ነኝ። እሺ ደህና ነሽ? ትንሽ አሞኝ። ታዲያ ለምን አታርፊበት? አይ ይሆናል ብለህ ነው? ምን ችግር አለ? ምን ልበላ? እቁብም አለብሽ። እሺ ብትይኝ ሁሉ ነገር ይስተካከል ነው። ቆይ ዝም በል እንሰራለን። ቆይ እንደዛ ነው የምናደርገው። የዚህ ቤት ቡና ግን አሪፍ ነው ይመስለኛል። በዛ ላይ ልጅቷ ቆንጆ ነው። አንተ ነህ ሲጀመር የማይሆን ቦታ ይዘኸኝ የመጣኸው። እናት ነይ ውሃ አምጪ። እሺ እሺ ይቅርታ አሁን አመጣለሁ። ነይ ስኳርም የለውም። እሺ ይቅርታ ሁሉንም አሁን አመጣለሁ። አጥኙ ነይ የኔም ቤት ታዥኝ እንደሆነ አንድ ላይ ሰብሰብ አድርግሽ ብታዥኝ። ጭራሽ እየተናገርሽኝ ነው። ትንሽ ስላመመኝ ነው። እኔ ምን አገባኝ? እኛ እኮ ልናስተምምሽ አይደለም የመጣ ልንጠቀም እንጂ። እሺ ይቅርታ። ስራሽንማ ማክበር አለብሽ። ለኛ ብለሽ ምትሰሪ ነው እንደሚመስልሽ? ይቅርታ የኔም ቤት ማጣትና ድህነት አንቺ ፊት አቆመኝ እንጂ እኔም ክብር ያለኝ ሴት ነኝ። እሺ ጭራሽ ልትናገሪ ነው እንዴ? ተረጋጊ። አንቺ እኮ ነሽ እኔን በስነ ስርዓት ማስተናገድ ያለብሽ። ትሰሚኛለሽ? አትጩይብኝ። ሲጀመር ቡና የምታፈሉ ሰዎች ወሬ ብቻ ነው የምታወሩ። ስነ ስርዓት ይኑርሽ። ምን ነው የምታወሪው? ሰማሻት አይደል? ድህነትና ማጣት አንቺ ስር ዝቅ አረጋት እንጂ ክብር ያለኝ ሴት ነኝ ብላሻለች። ማን አንተ? እኔን አልነካሽም። የሚሰራ ሰው ክብር ግን ነክተሻል። አልገባኝም። በሌላ ጊዜ ለማንኛውም ሰው ክብር ይኑርሽ። አንተ ደግሞ አስተምራት። ምንድን ነው የሚያክለው? አንተ ዝም ትላለህ? አትናገርም እንዴ? ምን ልበለው? ግብዳ እኮ ነው።